ዛሬ በጣም ጠቃሚ ስለሆነ ቶፒክ ስለ አቲቲዩድ ወይም አመለካከት በሚል ርዕስ ነው የምናወራው። አመለካከት ኢዘር ፖዚቲቭ ሊሆን ይችላል ወይም ኔጌቲቭ ሊሆን ይችላል። ማለት እኛ የሰው ልጆች በየቀኑ ስንኖር የምንኖረው ምርጫችንን ነው እና በነዛ ምርጫችን ውስጥ ብዙ ጊዜ አቲቲዩዳችን ወይም አመለካከታችን ምርጫዎቻችን ጥሩ እንዲሆኑ ወይም መጥፎ እንዲሆኑ ያረጋል ማለት ነው። እና ዛሬ ስለ አቲቲዩድ ወይም ስለ አመለካከት ትንሽ እንድናወራ፣ አመለካከታችን ኔጌቲቭ ከሆነ ያንን ደግሞ እንዴት ነው ወደ ፖዚቲቭ የምንቀይረው፣ አመለካከታችን ላይ አቲቲዩዳችን ላይ እንዴት እንስራ በሚል ርዕስ ነው የምናወራው ማለት ነው። ለማታውቁኝ ለቻናሌ አዲስ ለሆናችሁ ሃይ ማይ ኔም ኢዝ ህሊና፣ ስሜ ህሊና ይባላል። ይሄ የህሊናስ ላይፍ ስታይል ቭሎግ ነው። እዚህ ቻናል ላይ ለእናንተ ይጠቅማሉ የምላቸውን ከራሴ ላይፍ ኤክስፒሪየንስ እየተማርኳቸው ያሉትን ነገሮች ለእናንተ ሼር የማደርግበት ቻናሌ ነው ማለት ነው። አዲስ ለሆናችሁ ዌልካም፣ ለነበራችሁ ደግሞ ቴንክ ዩ ቬሪ ማች እስካሁን ከኔ ጋር ስላላችሁ። እንግዲህ ዛሬ ላወራ የፈለግኩት ስለ አቲቲዩድ ነው ማለት ነው። ከረንትሊ እያነበብኩት ያለሁት በእርግጥ ከዚህ በፊት የዛሬ ኦልሞስት 2 ዓመት ተኩል በፊት ይህንን መጽሐፍ አንብቤዋለሁ እና መጽሐፉ ዩ ካን ዊን ይባላል። I'll try to attach የመጽሐፉን ፔጅ ማለት ነው ከቨር ፔጁን እንትኑ ላይ ማነው ታምኔሉ ላይ I'll attach it so that you all can see it and read it። የምታገኙት ከሆነ በጣም አንብቡት፣ በጣም ምርጥ መጽሐፍ ነው። ሶ ከዛ መጽሐፍ ያው ከረንትሊ ያነበብኩት ያለሁት እሱ መጽሐፍ ነው እንዳልኳችሁ ከ2 ዓመት ተኩል በፊት ኦልሞስት 3 ዓመት በፊት አንብቤዋለሁ ይሄን መጽሐፍ እና አሁን ደግሜ ያነበብኩት ያለሁት መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው እና ከዛ ላይ ስለ አቲቲዩድ እናወራለን ማለት ነው። ሶ the important of attitude ከአመለካከት like attitude ማለት እንዴት ነው? attitude በአማርኛ ቀጥታ ትርጉሙ to be honest አመለካከት ወይም እንዴት ነው ነገሮችን የምናይበት መንገድ በሚለው I think እሱ more describe ያደርገዋል መሰለኝ እና attitude በጣም ኢምፖርታንት ነገር ነው ማለት በህይወት ስንኖር ኤቭሪ ሲንግል ዴይ እየመረጥን እንኖራለን ማለት ላይክ በህይወታችን ኢቭን ዛሬ ላይ የምንኖረው ኑሮ ራሱ ምርጫ ነው እና ሁሉም ነገር በቃ ምርጫ ነው። ሶ when our attitude አመለካከታችን ልክ ካልሆነ የምንመርጠው ምርጫ የዛን ያክል እኛን ዋጋ የሚያስከፍለን ነው የሚሆነው ማለት ነው። ስለዚህ አቲቲዩዳችን ሪሊ ላይክ ትክክለኛ መሆን አለበት ማለት ነገሮችን የምንረዳበት መንገድ፣ ራሳችንን የምናይበት መንገድ፣ ለራሳችን የምንሰጠው ዋጋ ያ ሁሉ የኛ አቲቲዩድ ላይ አመለካከት ላይ ዲፔንድ ያደርጋል እና አቲቲዩዳችን ላይ ካልሰራን በጣም ብዙ ነገሮቻችንን ልናበላሽ እንችላለን። ሶ ዛሬ the important of attitude and እንዴት ነው እዛ ላይ መስራት የምንችለው በሚለው ነው የምናወራው። ማለሳቸው 7 ፖይንቶች አሉ እና እነዚህ 7 ፖይንቶች አቲቲዩዳችን ላይ እንድንሰራ አቲቲዩዳችንን አመለካከታችንን ለመልካም እንድንለውጥ ይረዱናል። ሶ እነዛን ፕራክቲስ እንድታረጉ በማለት ነው። ሪል በቃ ማለት እንዴት ነው የሚወሰዱ ነገሮች ናቸው። ምንም ይሄ ፍልስፍና ምናምንም አይደለም። ኢትስ ላይክ ሪያሊቲ that you can practice every single day እና የመጀመሪያው ምንድነው ብዙ ጊዜ ካያችሁ እናንተም በውሏችሁ ታስተውላላችሁ ብዬ አስባለሁ። አሁን ለምሳሌ አንዳንድ ሰዎች በጣም ኔጌቲቭ የሆኑ ሰዎች አሉ። አንዳንድ ሰዎች ደግሞ አጠገባችሁ ተቀምጣችሁ እንኳን you feel that positive energy በቃ በጣም ደስ የሚሉ እንዴት ነው ሁሌም ሞቲቬትድ የሆኑ ደስተኛ የሆኑ ማለት በቻሌንጅ ውስጥ እያለፉ እንኳን ጥሩ አቲቲዩድ ያላቸው ፖዚቲቭ ነገር ያላቸው ሰዎች አጠገባችሁ ስትቀመጡ እንዴት ነው like you feel that vibration that energy እና እነዛ ሰዎች ፖዚቲቭ አቲቲዩድ ያላቸው ሰዎች ናቸው። ሶ የዛን ያክል ደግሞ ኔጌቲቭ አቲቲዩድ እንዴት ነው ማለት ላይክ የሆነ ሰው አጠገብ ስትሆኑ በጣም ኔጌቲቭ የሆነ ሰው አጠገብ የዛን ያክል ደግሞ ያን ኔጌቲቪቲ በጣም ፊል ታደርጉታላችሁ እና the first thing እነዛ ፖዚቲቭ ሰዎች ወይም ፖዚቲቭ አቲቲዩድ ያላቸው ሰዎች ምን አይነት ሰዎች ናቸው? they are a good finder በቃ ማለት በሁሉም ነገር ውስጥ ነገሩ እኮ በጣም መጥፎ ሊሆን ይችላል፣ የተበላሸ ሊሆን ይችላል፣ በዛ ውስጥ ግን መልካምን ነገር የሚያዩ ናቸው። አሁን ለምሳሌ ፔሲሚስት ኤንድ ኦፕቲሚስት የምንላቸው ማለት ነው። ሶ አሁን ለምሳሌ አንድ ዶናት ቢኖር
ፔሲሚስቶቹ ምንድነው የሚያዩት? ዶናቱ ቀዳዳ እንዳለው። ኦፕቲሚስቶቹ ግን ያ ዶናት እንደሆነ እንደሚበላ ነው የሚያስቡት ማለት ነው። ልክ እንደዛው ኢን ላይፍ በህይወት ስንኖር እውነት ነው በየቀኑ ምርጫዎች አሉ፣ በየቀኑ የሚገጥሙን ነገሮች አሉ። ግን የምናየው ዶናቱን ሳይሆን ቀዳዳውን ከሆነ ልክ እንደዛው የምናያቸው ነገሮች፣ ስለ ራሳችን ያለን አመለካከት፣ ስለ ህይወት ያለን አመለካከት፣ ስለምናረገው ስለምንሰራው ስራ whatever it is ቀዳዳን ብቻ የምናይ ከሆነ the more negative ነው ኮንሱም የምናደርገው ማለት ነው። ስለዚህ ካለን ነገር ላይ ፖዚቲቭን ማየት መልመድ ወይም a good finder መሆን አለብን ማለት ነው ፖዚቲቭ አቲቲዩድን ዴቨሎፕ ለማድረግ እና ያ ዝም ብሎ እንደዚህ ቀላል ነገር አይደለም። ኤቭሪዴይ ፕራክቲስ ማድረግ ያለብን ማለት ዝም ብሎ ማወቅ ሳይሆን በየቀኑ በምንመርጫቸው ምርጫዎች ውስጥ፣ በምንኖረው ህይወት ውስጥ፣ በምንሰራው ስራ ውስጥ መልካምን ነገር ማየት መልመድ አለብን ፖዚቲቭ አቲቲዩድ እንዲኖረን። ምክንያቱም ፖዚቲቭ አቲቲዩድ ሲኖረን ነው ህይወትንም በፖዚቲቭ መንገድ ልንኖር የምንችለው እና that's the first thing ማለት ነው። so the second is like ሁለተኛው ደግሞ doing the things like procrastinate አለማድረግ ወይም making a habit of doing things now። ብዙ ጊዜ ፕሮካስቲኔሽን ሁላችንም ፕሮካስቲኔት እናደርጋለን። እኔም በጣም ፕሮካስቲኔት ብዙ ጊዜ አድርጌ ያውቃለሁ። አሁንም ስቲል አደርጋለሁ። በጣም ስቲል ወርክ ኦን ፕሮግረስ እየሰራሁበት ነው ያለሁት እና ፕሮካስቲኔሽን ግን ምንድነው የሚያደርገን? ወደ ኔጌቲቭ አቲቲዩድ ነው ሽፍት የሚያደርገን። ምክንያቱም የሆነ ነገር ባላረግነው ቁጥር፣ ለነገ ባስቀመጥነው ቁጥር ምንድነው ጫና ነው፣ አእምሮ ላይ ራሱ ጫና ይፈጥራል። ኦኬ ማድረግ አለብኝ ግን አላደረኩትም እያለን ራሳችንን በጣም እናስጨንቃለን። ያ ነገር ደግሞ ሪዛልቱ ምንድነው? ኔጌቲቭ ነው ማለት ነው። ሶ መደረግ ያለበት ነገር ከሆነ ዛሬ ላይ አድርገን ማለፋችን ለኛም ለአእምሮአችን ረፍት ነው የሚሆነው። ከዛ ደግሞ እንዴት ነው ስለራሳችን ፖዚቲቭ የሆነ ነገር አቺቭ ስታደርጉት ያለው ደስታ አለ አይደል? ስለዚህ ያንን ታስክ በጊዜው ስናደርግ ለራሳችን የሚሰጠን ኮንፊደንስ፣ ለራሳችን የሚሰጠን some kind of positive boost ይኖራል እና ያ ነገር ፖዚቲቭ አቲቲዩድም እንዲኖረን ይረዳናል። ስለዚህ ነገሮችን ከመግፋት ይልቅ ማለት ከምንችለው በላይ ፕላን አናድርግ፣ ግን ፕላን ያደረግነውን ነገር ደግሞ ለመወጣት ራሳችንን ፑሽ እናድርግ። ካለበለዚያ ምንድነው የምንሆነው? ፕላን የምናደርግ ግን ማናደርግ ሰዎች እንሆናለን እና ፕላን ካደረግን ማድረግን ደግሞ አክሽን መውሰድን በዛው ፕራክቲስ እያደረግን እንድንሄድ በዚሁ መልእክቴን አስተላልፋለሁ። ሌላውና ሶስተኛው ደግሞ ፖዚቲቭ አቲቲዩድ ዴቨሎፕ እንድናደርግ የሚጠቅመን ምንድነው? ዴቨሎፒንግ አን አቲቲዩድ ኦፍ ግራቲቲዩድ ማለት ነው እና ያላችሁን በረከት ችግርን ሳይሆን፣ እውነት ነው ችግር ሊኖር ይችላል፣ ግን ያለችንን በረከት ብዙ እንኳን ባይሆን ጥቂት የምንላት ብዙ ጊዜ ባይዘወይ በረከቶቻችን our blessings they are hidden treasures የተደበቁ እንቁዎች ናቸው እና አንዳንዴ በረከቶቻችንን በጣም እንደው ካላስተዋልናቸው የግድኛ ብዙ ጊዜ በረከት ሲባል ትልቅ ነገር በስቶ የሚመጣ ነገር ብቻ ስለሚታየን የተደበቁ በረከቶቻችን አናያቸውም እና ለዛ ነገር አንዳንዴ maybe we have to take time ራሳችንን ማየት ሊኖርብን ይችላል። ነገሮችን በጣም በማስተዋል ኦብዘርቭ ስናደርጋቸው በጣም ብዙ በረከቶቻችን ተደብቀው ያሉ ነገር ግን እንደማመስገኛ በጣም ትልቅ የሆኑ ብዙ በረከቶች አሉንና በረከቶቻችንን መቁጠር ጤና በረከት ነው። በሰላም ውሎ ማደር በረከት ነው። ንጹህ ውሃ መጠጣት በረከት ነው። በዚህ ሰዓት እኛ እያወራን እናንተ የኔን ቪዲዮ እያያችሁ እኔ ለእናንተ የኔን ቪዲዮ እያስተላለፍኩኝ እንደኛ እዚህ ጋር ቁጭ ብለው ማውራት የማይችሉ ማለት ጉልበቱ ኖሯቸው አቅሙ ኖሯቸው ካልጋቸው ተነስተው ቢቀመጡ የሚመኙ በጣም ብዙ ሰዎች አሉና there is a lot of things that we have to be grateful for. So we have to develop the attitude of gratitude in order to live a positive life እና ያንን ነገር በጣም ላስጠነቀቃችሁ ወዳለው። እኔ አንድ አሁን ስላልያዝኩት ነው እንጂ አንድ ጃር አለኝ። አሁን ለምሳሌ እንደ ምንድነው ጃር የሚባለው እንደ ጆግ ነገር እና እዛ ውስጥ የምስጋና በየማለዳው 3 ነገር እጽፋለሁ። ሜቢ በጣም ቀላል ነገር ሊሆን ይችላል፣ ስለበላሁት ምሳ ሊሆን ይችላል፣ ስላደርኩት አዳር ሊሆን ይችላል። 3 ነገሮችን እያመሰገንኩ እዛ ጃር ውስጥ አደርጋለሁና ምስጋና እንዴት ነው ያላችሁን ነገር በቃ ባላችሁ ነገር ደስ እንድትሰኙ በጣም ይረዳልና please make it a practice። ሌላውና አራተኛው ደግሞ ምንድነው get into a continuous education። ትምህርት ስላችሁ የግድ የቀለም ትምህርት መሆን የለበትም። እሱን ማለቴ ሳይሆን
ሁለንተናዊ የሆኑ ትምህርቶች ለላይፍ የሚያዘጋጁ ትምህርቶች በዚህ ዘመን እውነት ለመናገር በጣም ብዙ ምርጫ አለ። ማለት አንድ ዩቲዩብ ላይ ብትከፍቱ ማለት ብትማሩ በጣም ብዙ ነገር አለ። ኦንላይን ኮርሶች አሉ፣ የሚረዱን በጣም ብዙ ነገሮች አሉ እና ራሳችንን ሁሌ አፕዴት በማድረግ ፖዚቲቭ አቲቲዩድ እንዲኖረን መስራት አለብን። ካለበለዛ በጣም ስታግናንት ሆነን ባለንበት ኩምትር ብለን መቅረት ነው የሚሆነው እና ያ ነገር ደግሞ by the way in life የሆነ የምናየው ነገር ለውጥ ከሌለ እኛም በጣም ስታግናንት የመሆን በነገሮች ላይ ተስፋ የመቁረጥ በቃ ህይወት ይሄ ነው ምናምን ብሎ አለ አይደል ነገሮችን በኔጌቲቭ መንገድ የማይትን ነገር ዴቨሎፕ እናደርጋለን እና ለዛ ደግሞ ምንድነው ራሳችንን ማስተማር ሁሌም ለለውጥ መትጋት። ለውጥ ትልቅ መሆን የለበትም። በየዕለቱ የምንጠቀማት 30 ደቂቃ ልትሆን ትችላለች whatever it is ያንን በማድረግ we can actually work on our attitude ማለት ነው። ሌላውና አምስተኛው ፖይንት ደግሞ like when we talk about education by the way ይሄንን እንትን ለማለት ከቨር ለማድረግ like ማወቅ ብቻ ደግሞ በቂ አይደለም። ለምሳሌ ይሄንን ቪዲዮ አያችሁት አይደል? እኔም አሁን ለምሳሌ የተማርኩትን ነገር ፕራክቲስ ባላረገው ኖሌጅ ብቻ እውቀት ብቻውን it's just information እና የምንሰማውን እውቀት ግን መተግበር ደግሞ መቻል አለብን። ያ ነው ተግባር ነው ላይፍ እየሆነ የሚመጣውና ማውራቱ መስማቱ ብቻ it's just information እና ያንን ነገር መልመድ አለብን ማለት ነው። ሌላውና አምስተኛው ደግሞ building a positive self esteem self esteem ማለት by the way it's like how you feel about yourself ስለራሳችሁ ያላችሁ ፊሊንግ ማለት አሁን ለምሳሌ self esteem ቢውልድ ከምናረግበት ወይ አንዱ አሁን ለምሳሌ ከናንተ እንዴት ነው ብድራችሁ ሊመልስላችሁ ለማይችል ሰው ውለታችሁን ሊመልስላችሁ ለማይችል ሰው ውለታን መዋል ሊሆን ይችላል። የሆነ like ሰውን አሁን ለምሳሌ ሊረዳችሁ የማይችል ሰውን ስትረዱ ያለው ፊሊንግ አለ አይደል? ይሄ ስለራሳችሁ ጥሩ ፊልም ማድረግ። አሁን ለምሳሌ እኔ ዩቲዩብ ለምን ትሰሪያለሽ ብትሉኝ it's for my own selfish purpose ማለት selfish ሆኖ ግን ሰውን የማይጎዳ purpose። አሁን ለምሳሌ ቪዲዮ ስሰራ እኔ በጣም ደስ ይለኛል። እንዴት ነው በቃ የሆነን ሰው እየጠቀምኩ እንደሆነ ይሰማኛል። ስለራሴ ያለኝ ፊሊንግ በቃ ደስ የሚል ነው እና ሰልፍ ስቲም ማለት ያ ነው፣ ስለራሳችሁ ፊልም የምታረጉት ነገር እና ብዙ ጊዜ ሰልፍ ስቲምን ዴቨሎፕ የምናደርገው እንዴት ነው ማለት ሊከፈለን በማይችል መንገድ ያንን ነገር ያረግነው ውለታ ተመልሶ ለኛ ወደኛ በማይመጣበት መንገድ ለሰዎች ውለታን መዋል እና ያ ነገር ስለራሳችን ጥሩ ፊል እንድናረግ ይረዳናል ማለት ነው እና building self esteem also helps us to develop a positive attitude ራሳችን ያለን አመለካከት ጥሩ እንዲሆን በጣም ነው የሚረዳን። ሌላውና ስድስተኛው staying away from negative people ኔጌቲቭ ከሆኑ ሰዎች መራቅ። ስለመራቅ በጣም ብዙ ባለላችሁም እናንተም ታውቁታላችሁ ብዬ አስባለሁ እና በአማርኛ እንዲያውም የሚባል አንድ ንግግር አለ like ውሎህን ንገረኝ right like ጓደኞችን ንገረኝ ውሎህን እነግርሃለሁ። ሶ አብረናቸው የምንውላቸው ሰዎች ወደድንም ጠላንም በጣም ኢንፍሉዌንስ ያደርጉናል። በአስተሳሰብ ኢንፍሉዌንስ ያደርጉናል፣ በኑሮ ኢንፍሉዌንስ ያደርጉናል፣ ነገሮችን የምናይበትን መንገድ ኢንፍሉዌንስ ያደርጉናል። ይሄንን ለማድረግ አንድ ቀን ከኔጌቲቭ ሰው ጋር ውሏችሁን ማየት ትችላላችሁ። የዛን ያክል ደግሞ አንድ ቀን ከፖዚቲቭ ሰው ጋር በጣም እንዴት ነው ለህይወት በቃ ፖዚቲቭ አመለካከት ካለው ሰው ጋር ውላችሁ ራሳችሁ ማየት ትችላላችሁ እና ውሎ በጣም ሰውን ይቀርጻል። የዛን ያክል ደግሞ በጣም ዲስትሮይ ያደርጋል። ስለዚህ ጓደኞቻችሁን ምረጡ ለማለት ነው። የመጨረሻውና ሰባተኛው ፖዚቲቭ አቲቲዩድ ወይም ጥሩ አመለካከትን በህይወታችን ውስጥ ለመተግበር ከሚጠቅሙን መንገዶች አንዱ ምንድነው? learning to like the things that need to be done አንዳንድ ነገሮች ወደድንም ጠላናቸው መደረግ አለባቸው። ማለት አሁን ለምሳሌ ስራችሁን ወደዳችሁ አልወደዳችሁት መስራት ይኖርባችኋል። ምክንያቱም ግን ይዳማን ይያደል ለገንዘቡን እንፈልገዋለን። አንዳንድ ነገሮች I don't know ማለት like in life ግዴታ የሆኑ ነገሮች አሉ። እንደ ኤግዛምፕል አሁን አልመጣልሻለኝ እና አንዳንድ ነገሮችን በቃ የግድ መውደድ ላንችል እንችላለን፣ ግን ባንወደው
ማለት በቃ መደረግ አለበት either way እኛ ወደድነውም አልወደድነውም። አሁን ለምሳሌ ስራ ቅድም የወሰድነው ኤግዛምፕል እኛ ወደድንም አልወደድንም በቃ መስራት አለብን። ስለዚህ ያንን ነገር መውደዳችን የሚጠቅመው እኛን ነው እና ነገር ግን ልክ የዛን ያክል ደግሞ ምን ሰራው ላይክ እንዴት ነው መደረግ ያለበት ነገርን ስንጠላው ከራሳችን ጋር እንዴት ነው ይሄ ሬዚስታንስን ይፈጥራል። ልክ ማግኔት እንዴት ነው ማግኔትና ማግኔትን አንድ ላይ ብታገናኙት ሪፔል አይደል የሚያደርገው። ልክ እንደዛው እኛም መስራት ያለብንን ነገር በጠላነው ቁጥር እንዴት ነው አቲቲዩዳችንን ሞር ወደ ኔጌቲቪቲ መስራት አለብን እኮ ግን በቃ ያንን ነገር አንወደውም። ስለዚህ በምንሰራው ነገር እና በእኛ መካከል በጣም ሪፔል የማድረግ ነገር ይፈጠራል ማለት ነው። ስለዚህ አንዳንድ ነገሮችን በቃ መደረግ ስላለባቸው ብቻ በደስታ ማድረግ በጣም ያስፈልጋል። ያ ደግሞ ራሳችንን ነው ኢን ሪተርን የሚጠቅመን ለራሳችን ጥሩ አመለካከት እንዲኖረን። አዎ ይሄን ነገር እኮ አልወደድኩትም ግን መደረግ ስላለበት አደረኩት ስንል ምንድነው የማይቻለውን ነገር እየደፈርን እየቻለን እንመጣለን ማለት ነው። እና ያ ሌላውና ደግሞ 8ኛ ፖይንት እንደ አዲሽን በጣም አድ ላደርግ የምፈልገው ነገር ፖዚቲቭ አቲቲዩድ ፖዚቲቭ አመለካከት ለቀናችንን ፖዚቲቭ አቲቲዩድ ዴቨሎፕ ለማድረግ ከሚጠቅመን ነገር አንዱና በጣም እውነት እየጠቀመኝ ያለው ነገር ብዬ የማስበው ቀናችንን በመልካም ነገር መጨመር ማለት ላይ the first thing when you wake up ከእንቅልፋችሁ ስትነሱ የሆነ ፖዚቲቭ ነገርን ኮንሱም ማድረግ። እኔ አሁን ለምሳሌ የጀመርኩት ልምምድ ምንድነው I like to read my Bible in the morning ማታ ላይም አንብቤ ስተኛ ደስ ይለኛል መጽሐፍ ቅዱሴንና ዴሊ ልምዴ እንዲሆን የምተጋው ነገር ነው። እግዚአብሔር ይመስገን I do that እና ጠዋት ላይ the book of እኔ በጣም ከምወዳቸው መጽሐፎች አንዱ መዝሙር መጽሐፍ ነው እና መዝሙርና ምሳሌ መጽሐፍ። አሁን ለምሳሌ ከመዝሙር መጽሐፍ ላይክ ከእንቅልፋችሁ ስትነሱ ባይብል ቨርስ ማንበብ ሊሆን ይችላል የሆነ ፖዚቲቭ ነገር እና ማንበብ ያ ነገር ቀናችሁ በፖዚቲቭ እንዲቀረጽ ይረዳችኋል። እና all these points they help you to develop positive attitude። እኔ ሞክሬው ተጠቃሚ ነኝ እናንተም ሞክሩት። እንዳልኩት ቅድም knowledge እውቀት ፓወር የሚሆነው የሆነ ነገር ሰምተን ስንተገብረው አክሽን ስንወስድበት ነው። እና ይሄን ቪዲዮ ያያችሁ ሰዎች የሰማችሁትን ነገር ለመተግበር ጣሩ። ምክንያቱም ያ አክሽን ነው በእኛ ውስጥ ለውጥን መፍጠር የሚችለው እንጂ የሰማነው ኢንፎርሜሽን ብቻ ለውጥን ለመፍጠር በቂ አይደለም። እና ስለሰማችሁኝ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። I hope it is helpful for you። so እናንተ ከጠቀማችሁ ሌሎች እንዲጠቅማቸው ደግሞ ሼር በማድረግ ለሌሎች አዳርሱት። thank you for watching don't forget to subscribe like and share። በሚቀጥለውም መልእክቶቼ እንዲደርሳችሁ ስለሰማችሁኝ ከኔ ጋር ስለነበራችሁ አመሰግናለሁ። I love you guys ተባረኩልኝ። bye bye